ማይካድራ የማይረሱ ቀኖች የማይዘነጉ ግፎች። ጥቅምት 30 በማይካድራ ደም የፈሰሰባት የዘር ፍጅት የተፈጸመባት ዕለት። ጥቅምት 30 2013 ዓ.ም ማይካድራ ከተማ ደም የፈሰሰባት የመከራ ድምጽ የተሰማባት፣ እናቶች አብዝተው ያለቀሱባት፣ ህፃናት በዋይታ የተመሉባት፣ የጭካኔ ጥግ የታየባት፣ ያጎረሱ እጆች የተነከሱባት፣ ያለበሱ የተሰቃዩባት ዕለት። ደጎቹ ያለ ኃጢያታቸው ተቀጡባት፣ እንግዳ ተቀባዮቹ ያለ በደላቸው የግፍ ጽዋን ተቀበሉባት፣ ተበዳይ ሆነው ሳለ እንደ በዳይ የተቆጠሩባት፣ ደግ አድራጊዎች ሆነው ሳለ እንደ ክፉ አድራጊ የታዩባት ቀን ጥቅምት 30። እናት የአብራኳን ክፋይ ያጣች፣ ጧሪና ቀባሪዋን በግፍ ተነጠቀች። ልጆች ወላጆቻቸውን ተነጠቁ፣ በሞት ጥላ ስር ተከበው ተጨነቁ። የማይካድራ ምድር በደም ጎርፍ ተጥለቀለቀች፣ በጣረ ሞት ድምጽ ተመላች፣ በሬሳ ብዛት ተጨናነቀች፣ በንጹሃን ዋይታ ተናወጠች። ጎዳናዎቿ በደም ታጠቡ፣ ለአስክሬን ማረፊያ ጠበቡ። ዘር ጠፋባት፣ ማንነት እየተጠየቀ የግፍ ግፍ ተፈጸመባት። የጭካኔ የመጨረሻው ጥግ ታየባት። በማይካድራ ግድያ ብቻ አይደለም የተፈጸመው፣ ብዙዎች አካላቸው ጎሏል፣ እግራቸውን ተቆርጠዋል፣ እጃቸውን አጥተዋል። በግፍ የገደሏቸውን በግፍ በአንድ ጉድጓድ ቀበሯቸው። አፈር ያልመለሱባቸውን ለአራዊት ሰጧቸው። ጥቅምት 30 ለማይካድራ ጥቁር ቀን ናት። ከሞት የከፋ በደል የተፈጸመበትን የማይካድራውን የዘር ጭፍጨፋ መቼም ቢሆን ልንረሳው አንችልም።